በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች እንደምንሰነበታችሁ። በዛሬው በዚህ ቪዲዮ ይዤላችሁ የቀረቡት ከሊቀ መዘምራን ኪነጥበብ ወልደ ቂርቆስ ጋር የተደረገ ቆይታን ነው። ቪዲዮውን እስከ መጨረሻው ወይም እስከ ፍጻሜው ድረስ በመከታተል መልካም ነገር ሁሉ ትገበዩበት ዘንድ እየጋበዝኩኝ ወደ ቪዲዮ ወስዳችኋለሁ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ፣ ሊቀ መዘምራን ኪነጥበብ ወልደ ቂርቆስ በዛሬው ቪዲዮ እንግዳ ሆነው ስለቀረቡ እጅግ አመሰግናለሁ። አንዳንድ ጥያቄዎችን እያነሳሁ አብረን ቆይታ የምናደርግ ይሆናል። እመቤታችን ቅድስት ድንግል ማርያም ወላዲተ ቃል ትባላለችና ቅድመ ዓለም ቃል ነበረ፣ ቃልም እግዚአብሔር ሆነ የሚለውን ቃል እንዴት ይገልጹታል? ድንግል ድንግል ወላዲተ ቃል ድንግል ድንግል ወላዲተ ቃል። ሊቀ መዘምራን በእውነቱ ግሩም ነው። ቃለ ሕይወት ያሰማልን። እግዚአብሔር በእድሜ በጸጋ ይጠብቅልን። እንግዲህ እመቤታችን ቅድስት ድንግል ማርያም ለሁላችን ደራሽ ናትና ለኃጢአተኞችም ለጻድቃንም ለሁሉም የምትራራ የምትለመን ናትና እመቤታችን ቅድስት ድንግል ማርያምን እንዲያው ኃጢአተኞች ምን እያሉ ይለምኑ ይሆን? ድንግል ሆይ ስላንቺ ነውና መሐሬ አማልጂኝ ካን ልጅሽ ከፈጣሪ። ዝማሬ መላእክት ያሰማልን። እመቤታችን ቅድስት ድንግል ማርያም በእውነቱ ከልጇ ከወዳጇ አማልዳት አማልደን በእውነቱ ደስ በሚል መልኩ ነው የገለጹት። ውድ ተመልካቾቻችን፣ አድማጮቻችን ቆይታችን መልካም እንደሆነ እገነዘባለሁኝ። አሁንም እንቀጥላለን። ሊቀ መዘምራን እንግዲህ እመቤታችን ቅድስት ድንግል ማርያም የማታሳፍር እናት ናትና ስለሷ ብዙ ዘምረውላታል። እስኪ ከዚህ ውስጥ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት እንደማታሳፍረን ከገለጹባቸው ከዘመሩባቸውና ካስተማሩባቸው ውስጥ አንዱን ቢልልን ደስ ይለኛል። በፊቱ እንዳላፍር የተጠራሁ ለታ እለምነዋለሁ ካሁኑ ይቅርታ። ውድ ተመልካቾቻችን፣ አድማጮቻችን ቆይታችን መልካም እንደሆነ እንዲሁም እውቀትና መንፈሳዊ እርካታን እንዳገኛችሁበት ተስፋ አደርጋለሁ። በሌሎች በተመሳሳይ ቪዲዮዎች እንገናኛለን። ይህንንና ሌሎች መሰል ስራዎችን እየሰራሁ እንዳቀርብላችሁ ላይክ፣ ሼር፣ ኮሜንት በማድረግ ከማን ጋር ደግሞ ቆይታ ላደርግላችሁ እንደምትፈልጉ ኮሜንት ላይ ያስቀመጣችሁ መልእክት አስተላልፉልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ተመኘሁኝ። ኪነጥበብ ወልደ ቂርቆስንም እጅግ እናመሰግናለን። በእድሜ በጤና ይጠብቅልን።